ናስቲ ታምሩ ይኖራል እንዴ? ይኖራል። እስቲ ጥራልኝ። ታምሩ ና። ማን? እንደ ሰላም ነው? እንደው ልትጠበጠብብኝ ነው እንዴ? አንተ ምቾንክ ሰው ይመጣ። ታምሩ እንደው ባለፈው እኮ ትዳር ፈልጋለሁ እና ዛሬ እኮ አንዱ አባሳጭታኝ ባርበሬ ፍጭ ብላ ሰጣችኝ። ምጥምጣ ነው። እሺ እኔ ለማታ ያዙኝ ልቀቁኝ። እንዴ ሽሮ እንዳሰጣችኝ ራሳችሁ እንዴ? በቃ በዚህ አይነት ስንት አመት ሰው ይመጣል መሰለህ እንዴ? ደም እኮ ታክ 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 ነው የምለው። በዚህ አይነትማ ጨጓራ አይፈጭማ። እዚህ ወፍጮ ስላለ እሱ ችግር የለም። ግን ያው ብዙ ሰው ያጋጥማል ማለት ግማሹ ተናዶ ይመጣል፣ ግማሹ ተበሳጭቶ ይመጣል፣ ግማሹ አድሮ ይመጣል፣ ግማሹ አድሮ ይመጣል። እሺ ለማንኛውም ሌላ ቦታ ታምሩዬ አሁን የመጣሁት የመጣው በትራንስፖርት ነው አውቃለሁ። ግን ምንድነው ሀሳብ ከዚህ ሁሉ ጭንቅ ልገላገል የምስራች ቦሎቄ ብላ ታምሩ ካልጠፋ ነገር ቦሎቄ ብላ ትለኛል። እንዴት ያለሽ ቆንጆ ልጅ አግኝቼልሃለሁ። ቦናት እውነቴን ነው የምልህ ታምሩ ልጅቷ የምትፈልገው አርቲስት ስለሆነ አሁን ባለ እንደዚህ መሆን እኮ ስንቶቹ ናቸው መባሳቸው። ኢትዮጵያ ውስጥ ከመኖር አንዳንድ አዲስ አበባ መኖር ይሻላል። እውነትም ይሻላል። እና ይኸውልህ ታምርዬ እኔ መሰለሽ ቆንጆ ልቅም ያለች ቆንጆ ልጅ መሰለች እና ለቃሜ ልጅ አልፈልግም። ልቃሚ አይደለችም፣ ልቅም ያለች ቆሻሿ ሁሉ የተመረጠ ቆንጆ እንዴ ስትያት እራሱ ብሉይ ብሉይ ነው የምትለው። ማንጎ ማለት ነው። ማንጎ በቃ ትግጣታለህ። እውነቴን ነው የምልህ። በገንዘብ ብትል በምን ጋጥ ነው የምታደርጋት። ስለዚህ ከእሷ ልጅ ጋር አስተዋውቅ እና ደስ ይለኛል። ግን ይኸውልህ ታምሩ ችግር አለ። አንድ ችግር ልጅቷ የምትፈልገው አርቲስት ነው። እና አርቲስት ነኝ ማለት ነው። ሽምጠጥ ከዛ አርቲስት ነኝ ምንም መናገር የለም። ምንም እንዳለ ለምጠይቀኝ ጥያቄውላ አርቲስት ነኝ ደህና ነው አርቲስት ነኝ። እንደሱ አይደለም ደህና ነው ስትልማ እንደ አርቲስት ሆነ ነው የምታዋራው። እሺ ተግባባን አይደል? ስለዚህ ነገ 4 ሰዓት ይመችሃል? ነገ 4 ሰዓት እንኳን የምሄድበት ቦታ ስለሌለኝ ይመቸኛል። እኔ ደግሞ አይመቸኝም ልትለኝ መስሎኝ እዚሁ ጸጥ ልልልህ ነበር። አንተማ ገደልም ና ብትለኝ ገደሉን ካል አልመጣም፣ ግን እመጣለሁ። ሌላ የትም ና ብትለኝ ላንተ እሺ ታምርዬ በቃ ሰፈር የት ነበር? ሰፈር እዚህ 22 ምን ጋር ሜክሲኮ ጋር። አይ ታምሩ ጫታ እኮ ትችያለሽ ታምሩ። በቃ አንተ እኮ ወሬኛ ነህ። ሂድ በቃ እስቲ እንደዚህ በየ3 ደቂቃ እየመጣ ጠይቀኝ። እሺ ታምሩ ያው አደራ እንዳትቆይ ታዲያ። ይግቡ አንተ ምቾንክ ደላላ እኮ ነኝ። እንዴት ነው ወፍጮ ቤት እኮ አይደለም የቀጠርኩ። እንዲህ ሆነ ትመጣለህ እንዴ? ታዲያ ምን ልልበስ? እንዲህ ልጅቷን ልታገባት እንጂ እኮ ልታስፈጫት አይደለም የመጣው። ሚኒ ቁጭ ጥርስ ምንድን ነው አንተ አንዴ ሰው አንዴ ቁጭ በል የምትለው? ምን አላሰውዬ ነው? አረንጓዴ ነው እንደ ባትሪ ፍሳት እና ከነዚህ ልብስ ይሄ እኮ የተከበረ ቢሮ ነው። ታዲያ ነማቼ የተከበረ ቢሮ ነው አልኩ። ምን አላሰውነ እና ከነዚህ ልብስ ዝብዝብ ትላለህ? ምን ይኸውልህ፣ ለማንኛውም አሁን ሰዓት የለኝም። በጭቅጭቅ ጊዜ አንገት ታዲያ ሰዓት ከሌለ ጋስታ ስራ እንዳመመኝ ነግሬሃለሁ አይደል? ተሽሎ ያውቃል እንደ ይሻለኛል። ያው ኩላሊት ጠጠር ይዞኝ ልሞት ነው። ታዲያ ለምን ጠጠሩን አንደኛ ጋር አምጥተህ አታስፈጨውም? ስጠጥር እኮ አየህ እንካር ነው የምሆነው። የሚፈጭ ነገር ይፍጭ። እስቲ ወፍጮ ቤቱን ተወው። አሁን የምናወራው እኮ ስለ ጋብቻ ነው። አዎ፣ ግን በሰዓት ወስጄ ማስፈጨው ነገር የለም። የመጣህበትን ጉዳይ ታውቋል አይደል? የባለፈው ያልከው የሴቷ ጉዳይ ነው አይደል? እንደጠራው እሱንም ማስታወስ አንድ ነገር ነው። ገባኝ። ይኸውልህ ልጅቷ ሀብታም ነች። በጣም ሀብታም ነች። እስኪ ራሴ ልሞት ባይ። ለምን እሞታለሁ? አንተ በምታገባው እኔ መሞት አለብኝ? ልጅቷ ስለ በርበሬ ምን ታውቃለች? የማረቆ በርበሬ አለ፣ የማስንቆ በርበሬ አለ፣ ስንት ነገር አለ። ሙያ የሌላት ሴት ጋር አግብቼ እኔ እሷን ልንከባከብ ነው ወይስ ለራሴ በራሷ? ልክ ነህ፣ አልተሳሳትክም። አይ በቃ ልጅቷ እንደዛ ሀብታም ነች ስትል እንትን አላችሁ እንዴ? ቧንቧ ምናምን አላችሁ? የሌላት ነገር የለም። ዋና ነገር ደግሞ እኔ ከልጅቷ የምፈልገው ብሯን አይደለም ገንዘቧን ነው እንጂ ብሯ ምን አደረግልኛል? ጥሩ እሺ። ስለ ልጅቷ ማንነት ከዚህ በፊት አውርተናል በደንብ። ማለት ማንም ማይዋን ከልጅቷ ዲስፕሊኗ፣ አምፕሲሊኗ፣ ለሰው ያላት አመለካከት ገባ። የሰው ልጅ እኮ መጀመሪያ ዝንጀሮ ነበር። ቀጥል። ታሪክን ልተርክልኝ ነው?
ከዝንጀሮ እስከ ሰው እንዴት እንደመጣ ልታወራ ነው? እባክህ ሰው ልጅ የመጣው ከዝንጀሮ ነው ይባላል እንጂ ኮፍጮ ቤት ነው ማለት ነው። ይኸውልህ ታምሩ፣ እኔ እኮ ከሌላው ሰው ለይቼ አንተን የመረጥኩ እቺ ለፀጉርህ ስል ነው። አርቲስት ትመስላለህ ብዬ ስላስብ እናንተ ማስታለል ነው እንደዚህ ፀጉሬ እኔ እኮ በስንት መከራ ነው ሳደኩኝ። ልክ ነው ይገባኛል። ለሱ አሁን እኮ ካሳ ነው ያሳደግበትን ካሳ ነው። አዎ ፀጉሬን ያሳደገው ራሴ ነኝ ያሳደግኩ። ካሳ ነው ህይወት ውስጥ ምን አገባው አንተ? ካሳ የምትለው ነገር ከዛሬ ጀምሮ በል ስርዓት ኑር እንጂ። ይኸውልህ ለማንኛውም አንተም እንደ አርቲስት መሆን አለብህ። ሆናለሁ። ድብና አድርገህ እንዴት ጥብስቅ አድርገህ ነው ማለት። ይኸውልህ አርቲስት ስል እንዲቀላል ነገር አይደለም ታምሩ። እንደ አርቲስት ነው የምታናግረው። በጣም ራስህን ኮፈስ አድርገህ እንደ አርቲስት። ስንትና ስንት ቴሌቪዥን ሰርቻለሁ እላታለሁ። እኔ ምን ቴሌቪዥን ጥሩ እሷ ልጠይቅህ ስለምትችል ምን ሰርተሃል ልትልህ ስለምትችል ብዙ ፊልም ሰርቻለሁ እላለሁ። ግን እንትን ነው ስክራች ነው ሲዲው። ይኸውልህ ለማንኛውም ታምሩ አሁን እንደዚህ ለብሰህ አርቲስት አትመስልም። እመስላለሁ። አትመስልም። እኔ ነኝ የማውቀው አንተ ነህ። ይኸው አንድ ያፋታሁት ሙሽራ ሚስቱ እሳት ስለሆነችበት ከእሷ ጋር በመፋታቱ ተደስቶ የሰጠኝ አንድ ሱፍ እሱ እሳት ምን አደረግለት? ሚስቱ እሳት ሆነችበት ነው የምልህ። ልጅቷ መምጫዋ እሳት ደርሷል። ለማንኛውም ታምሩ ቲታር ምንድን ነው ሰውየውን ትቶ ልብሱ ጋር ናዘው እንደ ይሆናል መሆኑ ነው። ቀላል ኮራ ላለው እንደውም አላናገራትም። ሁላ አላናገራትም ማለት ነው። ኮራ በል ስለ አርቲስት መሰል ገባህ? ባፌ ኮራ አይደለም እንደዚህ ኮራ ይግቡ